የመጀመሪያው ምንድነው? ራሱ ቁርአኑን ተደቡር እንዲያደርጉ ጥያቄ መጠየቅ ነው። አፈላ ታቂሉን አፈላ ተተፈከሩን አፈላ የሚል የሰው አእምሮ ጥያቄ ሲመጣበት ነው ቆም ብሎ ማሰብ የሚጀምረው። ቆም ብሎ የተጻፈውን ማየት የሚጀምረው ምን ሲሆን ነው? ሲጠየቅ ነው። ደጋግሞ ቁርአን 40 ምናምን ጊዜ አፈላ ታቂሉን አታገናዝቡም ወይ እያለ ጥያቄ በመጠየቅ ቆም በሉ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው? አንድ ነገር ብቻ ነው የምጠይቃቸው በላቸው። ቁል ኢነማ አኢኑኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፉራዳ ثم تتفكرون ሙሐመድ ሰለላሁ ዐለይሂ ወሰለም በላቸው አንድ ነገር ብቻ ነች ከእናንተ የምፈልገው ብለህ ነገራቸው። ምንድነች አንድ ነገር ከኛ የተፈለገው? አንተ ቆሙ ለአላህ ብላችሁ እንድትቆሙ ነው። አካል ብድግ ብሎ መቆሙን አይደለም። ከዱንያ መሽጉል በስሜት ከመነዳት ከተለያዩ እንዳናስብ ከሚያደርጉ እንዳናገናዘብ ከሚያደርጉ ነገሮች ፖዝ አድርጉ፣ ቆም በሉ። መፍና ሁለት እየሆናችሁ ወፍራዳ ለብቻ ሆናችሁ። ሰው ለብቻውን ሊያስብ ይችላል፣ ግን መንገድ ሊስትም ይችላል። ልክ ነው አይደለም የሚለውን ከሌላ ሰው አንፃር ሲያይ፣ በጀማዓም ብቻ ከሆነ ደግሞ በጀማዓ ተያይዞ ጽፍን ተከታይነት ሊፈጠር ይችላል። የኛ ቡድን፣ የኛ ጀማዓ፣ የኛ እንትን ምናምን እየተባለ በግልም በጀማዓ ነው። ከዛስ ثم تتفكرون ከዛ በኋላ እንድታስቡ ነው እንጠይቃቸው። እንድናስብ አላህ አንድ ነገር ብቻ ነች ከእናንተ የምፈልገው። ይሄን እንድናስብ ለማድረግ ሲል አንደኛው ቁርአን ውስጥ የተቀመጠው ታሪክ መናገር ነው። ኢሳ ወቅሱስ القصص لعلهم يتفكرون ታሪኩን ተርክላቸው እንዲያስቡ ይከጀላልና። ቁርአን ውስጥ የቀደምት ነቢያቶች ታሪክ ወይም ሐዲስ ቁርአን አምጥቶ በእኛ ኪታብ ውስጥ ከተውታል። ሐዲስ ምንድነው? እንዴት ተናገሩ፣ እንዴት ኖሩ፣ እንዴት አስተማሩ፣ እንዴት ሆኑ የሚባሉ የየዘመናቶቹን ነቢያቶቹን ሐዲስ በነብዩ ሰለላሁ ዐለይሂ ወሰለም ላይ በወረደው ቁርአን ውስጥ ከተተና በታሪክ መልኩ እንድንማር አላህ አደረገን። ይህን ታሪክ ተርክላቸው እንዲያስቡ ይከጀላልና። ነቢያቶች እንዴት ታገሉ? የሚገርመው ወደ 2500 የሚሆኑ የቁርአን አያዎች የነቢያቶችን ታሪክ ይዟል። በጠቅላላ 2500 ከ6236 የቁርአን አያዎች ውስጥ 2500 የሚሆኑት ታሪኮች ናቸው። ከ2500 ውስጥ ደግሞ የሚገርመው 502 የሚሆነው የነቢ ሙሳ ታሪክ ነው። ነቢ ሙሳ ብቻቸውን ቁርአን ውስጥ ካለው ታሪክ ውስጥ 20% ይዘዋል። ወይ ደግሞ ከአጠቃላይ ቁርአን ውስጥ 7.5% አካባቢ የነቢ ሙሳ ታሪክ ነው። ከፊርዓውን ጋር እንዴት እንደታገሉ፣ ከበኒ እስራኤል ጋር እንዴት እንደተንገላቱ፣ ያንን ማህበረሰብ አስቸጋሪ የሆነን ማህበረሰብ ለመለወጥ በዚህ በኩል አስቸጋሪው ፊርዓውን፣ በዚህ በኩል አስቸጋሪ ህዝብ፣ በሁለቱ መሃል ሆነው ሙሳ አለይሂ ሰላም እንዴት እንደታገሉ 502 የቁርአን አንቀጽ ታሪካቸውን ያብራራል። ለምን قصص القصص لعلهم يتفكرون ታሪኩን ተርክላቸው እንዲያስቡ ይከጀላልና። ይሄ ሁሉ የበኒ እስራኤል ታሪክን ስንሰማ እንድናስብ ምን እንማራለን? ከዚህ እኛ ብንሆን ምን እናረጋለን? ከነሱ ምን እንማራለን? የሚል አንዱ ታሪክ ነው። ታሪክ ለሰው የሚጠቅመው ከድሮ ሰዎች ተምረን ከነሱ ውድቀት አውቀን እኛ ላይ ሳይመጣ ከኛ ሳይሆን ከሌሎች ለመማር ያግዘናል ማለት ነው። ሞኝ ነው ከራሱ ብቻ የሚማር፣ ብልጥ ሰው በሩቁ ከሰው ይማራል፣
ከታሪክ ይማራል የሆነ ቦታ እዛ ሲሆን እኔ ጋር ቢሆን እንዴት ይሆናል እያለ ይማራል አንደኛው ይሄ ነው ሁለተኛው ቁርአን ትኩረት አድርጎ ሙስሊሞች እንዲያስቡ የፈለገው ምሳሌ በመስጠት ነው ለሰው እንዲረዳ ቀለል የሚያደርግ ነገር ነው በማይረሳ መልኩ አምጥቶ በሰው አእምሮ ውስጥ እንዲቀር የማድረግ የማስተማር ስልት ነው ይሄ ለምንድነው ሲባል ወላአለሁም የተፈከሩን እንዲያስቡ ስለሚያግዝ ነው ምሳሌ የሚሰጠው ቁርአን ውስጥ አንዴ በግመል ይሰጣል አንዴ በትንኝ ይሰጣል አንዴ ተራራ ጋር ይሄዳል አንዴ ይሄ ሁሉ ምንድነው አስቡ ነው መጨረሻው ከዚህ ምን እየተማራችሁ ነው እስቲ አፈላ ينظرون الى الابل كيف خلقت ግመል እንዴት እንደተፈጠረች አይመለከቱም ወይ ስለ ግመል ምን ያደርግልናል ሲባል እዚህ ጋር የምትማሩት ነገር አለ وفي انفسكم افلا تبصرون ራሳችሁን ምሳሌ ወሰዱና እዚህ ውስጥም ትምህርት አለ ምን እንድናስብ የሚያደርገን ሁለተኛው ምንድነው ምሳሌ መስጠት ነው ሶስተኛው ደግሞ ብዙ ሰው የዘነጋው ነው ምንድነው መጓዝ ነው ተጓዙ መጓዝ ቁርአን እንደውም ከምሳሌና ከታሪክ የበለጠ ልንል በምንችል መልኩ ደጋግሞ ተጓዙ ይላል የዓለም 90% ሰው አይጓዝም በተወለደበት ከተማ በተወለደበት ሰፈር ኖሮ ይሞታል አእምሮ በቃ እዛ ሰፈር ያየችውን ጥሩ ነው ያለሁት ብሎ ይሞታል አላህ ቁርአን ላይ ቁል ሲሩ ፊል አርዲ ምድር ላይ ተንቀሳቀሱ በላቸው ለምን አንደኛ የቀደምት አምባገነን በዳይ ዛሊሞች መጨረሻ ምን እንደሆነ ዞራቸው ይሆነው በደል የሰሩ ወንጀል የሰሩ ሰው የበደሉ ሰዎች መጨረሻቸው ምን እንደሆነ ዞራቸው ይሁ በየሀገሩ በዳይ አለ በየሀገሩ ሙዚየም አለ በየሀገሩ ስንት ነገር አለ መጨረሻው ምን ሆነ ዞረን ስናይ ያው ግብጽ ብንሄድ አነ ረብኩም ላላ ያለው ፊራውን ጀናዛ ቁጭ ብሏል ሄደን ዞረን ስናይ በጊዜው አሸብሮ ህፃናቶችን ገድሎ እስቲ እኔን ያለማን ብሎ ነብዩ ሙሳን አስቸግሮ ስንት ነገር አድርጎ እኔ ነኝ ሰማይ ምድር የፈጠርኩት አነ ረብኩም ላላ ታላቁ ጌታችሁ እኔ ነኝ ብሎ ስንት ነገር አዛ ያደረገው ፊራውን መጨረሻ ላይ አላህ አላጠፋውም ነፍሱን ገደለው አካሉን ግን አስቀረ ታሪክ መጥፋት ቢኖርበት ኖሮ መጥፋት ያለበት አንዱ የፊራውን ታሪክ ነው ጀናዛውን አቃጥሎ ምናምን አድርጎ ማጥፋት ነው አላህ ግን እንዲጠፋ አልፈለገም ትምህርት አለበት ውስጡ يوم ننجيك ببدنك لتكون لمن خلفك آية ዛሬ እንገላሃለን አካልህን ግን እናስተርፋለን ካንተ በኋላ ለሚመጡ ሰዎች ተአምር እንድትሆን ዘንድ ነገር ግን አብዛኛው ሰው ገፍላ ውስጥ ነው ያለው አይ ምንድነው ሲባል እንዲቀመጥ አላህ ይፈልጋል በየሀገሩ የበደሉ ሰዎች አሉ ወንጀል የሰሩ ሰዎች አሉ ዞራችሁ ተመልከቱ ነው ነቢያቶችን አንሰማም ብለው ውሸታቸውን ነው ብለው ያስተባበሉ ሰዎች መጨረሻቸው ምን ሆነ ዞራችሁ ተመልከቱ ይላል በዚህ ማቆምም ቁርአን እንድንዞር ሲጠይቀን አንዱ ምንድነው የሚያስብ አእምሮና የሚሰማ ጆሮ እንዲኖረን ነው አፈለም የሲሩ ፊል አርዲ فتكون لهم قلوب يعقلون بها أو آذان يسمعون بها فإنها لا تعمى الأبصار ولكن تعمى القلوب التي في الصدور አይጓዙም ወይ ለምን ቀልብ እንዲኖራቸው ስንጓዝ ነው ቀልብ የሚኖረን በየሀገሩ ሄደ ሰው እንዴት ነው የሚኖረው አህዋላቸው ምን ይመስላል ባህላቸው ምን ይመስላል የዲን ሁኔታ ምን ይመስላል የሥራ ሁኔታቸው ምን ይመስላል በየሀገሩ ዞረን ስናይ አዲስ ነገር አእምሮአችን ስለሚያውቅ ይከፈታል ማገናዘብ ይጀምራል አላህ ምን አለ አይዞሩም ወይ በየሀገሩ
የማገናዘብ የሚችል ቀልብ እንዲኖራቸው፣ መስማት የሚችል ጆሮ እንዲኖራቸው። አይን አትታወርም፣ የሚታወረው ቀልብ ነው ይላል። አይንማ እያየ ግን ቀልቡ ሌላ ቦታ ስለሆነ ትኩረት ስላላረገ ስንት ትምህርት እያመለጠን። አሁን አረም ላይ ሰሞኑን በተፈጠረው በኢራን በምናምን ስንት ትምህርት አለ። ትምህርት ቤት ነው እሱ ራሱ የሚማር ሰው ካለ። ግን ዝም ብለን ዜናውን ሰምተና ነው እንዴ ይገርማል ምናምን ብለን ግን ምንም ሳንማር ካለፈን ተበልተናል ማለት ነው። ብዙ የምንማረው ነገር አለ። አላህ ቁርአን ላይ ሙእሚኖች እንዲዞሩ ይፈልጋል። ከማሰብ ውጭ እንድንዞር የተነገረን አንዱ ፖይንት ያው ሪዝቅ ለመፈለግ ነው። ፈንተሽሩ ፊል አርዲ ወብተጉ ሚን ፈድሊላህ ነው። የተቀረው ግን ቁርአን ውስጥ ዙሩ 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 የሚለው አእምሮአችን እንዲከፈት ነው፣ ቀልብ እንዲኖረን ነው። ሰው ለትምህርት ይሄዳል፣ ለጉብኝት ይሄዳል። እዚህ ጅማ ተቀምጦ አባ ጅፋር ቤተ መንግስት ያልጎበኘ ስንት ሰው አለ? እንኳን ሊዞር ማለት ችግር ነው። አያችሁ ከድሮ ሰዎች ስንት ምንማረው ነገር አለ። ከኸይረኞቹም ኸይር ከሸረኞቹም ሸር፣ እንዴት መጨረሻ ሸር አደጋ ላይ እንደሚጥል እንዴት ውድቀት ላይ እንደሚያደርስ ዞር ዞር ብለን ስናይ ከሀገሩ የማይወጣ ሰው በደንብ ማሰብ አይችልም። መዞር ያስፈልጋል፣ ማየት ያስፈልጋል። ቁርአን በዚህ አያቆምም። የማያስቡ ሰዎችን ይወቅሳቸዋል። መውቀስ ብቻ አይደለም፣ አደገኛ ወቀሳ። ምን ይላል? የመጀመሪያው ወየጅዐል ሪጅሰ ዐለለዚነ ላ ያዕቂሉን፣ የአስበው የማይገነዘቡ ሰዎች ርክሰትን ወይ መቆለፊያ ነገር ይጥልባቸዋል። ለምን? አእምሮ ተሸክሞ አላስብም፣ አላገናዝብም፣ አልፈልግም፣ እንደ እንስሳ ዝም ብዬ በስሜት እንደ ብዙ ሰው ኖራለሁ ያለን ሰው ማገናዘብ ማሰብ ለማይፈልጉ ሰዎች ሪጅስ የሚባል የሚያቆሽሽ ቀልባቸው እሱን ያስቀምጥባቸዋል። የመጀመሪያው ቅጣት። ከዛስ በዚህም አያቆምም። መጨረሻ ላይ ጀሃነም ያስገባቸዋል። አላህ ምን አለ ቁርአን ላይ? ዛሬ ነው የነገረው። ምን አለ አላህ? ምድር ላይ ከሚንቀሳቀስ ህይወት ካለው ነገር ሁሉ መጥፎቹ እነማን ናቸው? ኢነ ሸረ ደዋቢ ኢንደላህ፣ አላህ ዘንድ ምድር ላይ ከሚንቀሳቀሱት ሁሉ ሸር ተብሎ መጥፎ ተብሎ የሚወሰዱት አእምሯቸውን የማይጠቀሙ ሰዎች ናቸው። ኢነ ሸረ ደዋቢ ኢንደላህ፣ አላህ ዘንድ ሸር ተብሎ መጥፎ ተብሎ ከእንስሳት ሁሉ ህይወት ካለው ነገር ሁሉ የሚወሰደው ዱዳ የሆነ ሰው፣ ሐቅ የማይናገር፣ ሐቅ ለመስማት የማይፈልግ፣ ቀልብ ያለው ማያገናዝብ ሰው ነው። እነዚህ ናቸው ሸር ብሎ አላህ የወሰዳቸው። በዚህም አያቆምም። ወለቀድ ዘረዕና ሊጀሃነመ ከሲረን ሚነል ጅኒ ወልኢንስ፣ ለጀሃነም ብዙ ከሰውና ከጅን አዘጋጅቻለሁ አለ አላህ። ምን ሊሆኑ? ጀሃነም ሊገቡ። ሰው ነው ጅን ነው፣ ብዙ ናቸው። ከሲረን ሚነል ጅኒ ወልኢንስ። ምንድነው መለያቸው ሲባል ቀልብ አላቸው፣ አስበው አያገናዝቡበትም። ጆሮ አላቸው፣ አይሰሙበትም። እውነት ለመስማት አይፈልጉም።